እግዚአብሔር የተመሰገነ ይሁን። ቅዱሳን ቤተሰቦች ደህና ናችሁ? ሰላም ናችሁ? ክብር ለእግዚአብሔር ይሁን። እንዴት ናችሁ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በብዙ እየረዳን ከ2015 ወደ 2016 በሰላም አሻግሮን ምሕረቱን በእኛ ላይ አብዝቶ ቸርነቱን በእኛ ላይ አብዝቶ በነገሮቻችን ሁሉ መካከል ጣልቃ እየገባ የሚያስፈልገንን እየሰጠ በሚያስደንቅ ምሕረቱና ቸርነቱ ተሸክሞን ለዚህ ቀን ያደረሰን አምላካችን ስሙ የተባረከ ይሁን። እናመሰግነዋለን፣ እግዚአብሔርን እናከብረዋለን። በእውነት ለእግዚአብሔር ያለ መልካም የለም። የእግዚአብሔር መልካምነት ተሸክሞናል። በመጽሐፍ ቅዱስ ውስጥ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይላል። የእግዚአብሔር መልካምነት አእምሮናል። የእግዚአብሔር መልካምነት ተሸክሞናል። የእግዚአብሔር መልካምነት ለዚህ ቀን አድርሶናል። ለአምላካችን ለእግዚአብሔር ክብር ይሁንለት። እግዚአብሔር መልካም ነው። ወንድሜ ለአንተ እግዚአብሔር መልካም ነው። እህቴ ለአንቺ እግዚአብሔር መልካም ነው። ሰው የለኝም፣ እጠጋበት የለኝም፣ ነገር መሮኛል፣ ሁኔታ አልተመቸኝም የምትሉ ካላችሁ እግዚአብሔር አምላክ በእውነት ለእናንተ መልካም በማድረግ በሕይወታችሁ፣ በኑሯችሁ፣ በዘመናችሁ እግዚአብሔር ይገለጣል። ይባረካችኋል፣ ይረዳችኋል፣ ያግዛችኋል። እግዚአብሔር ካጠገባችሁ ቆሞ ያበረታችኋል። ክብር ለጌታ ይሁን። እግዚአብሔር መልካም ብቻ ሳይሆን በመከራ ቀን መሸሸጊያ ነው። በመከራ ቀን መሸሸጊያ። ክብር ለእግዚአብሔር ይሁን። እግዚአብሔር በመከራ ቀን መሸሸጊያ ነው። እኔ አይቻለሁ በሕይወት የእግዚአብሔርን መልካምነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት አይቻለሁ በዘመኔ። በጥቂቱ ባሳለፍኳቸው ዘመናት እግዚአብሔር መልካም ሲሆንልኝ፣ ነገሬን ሲሰራ፣ ታሪኬን ሲለውጥ፣ በሁሉ ነገር እጄን ይዞ ሲመራኝ አይቼዋለሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። እኔን የረዳ እግዚአብሔር አንተን እንዴት አይረዳ? እኔን የረዳኝ እግዚአብሔር አንቺን እንዴት አይረዳሽም? በእውነት ነው እግዚአብሔር ይረዳል። እግዚአብሔር ያግዛል። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃቸዋል። ሃሌሉያ! ክብር ለእግዚአብሔር። ያውቃል ወንድሜ፣ እንዴት እንዳለ፣ እንዴት እየኖርክ እንደሆነ፣ በምን ሁኔታ ውስጥ እያሳለፍክ እንደሆነ እግዚአብሔር ያውቃል። እግዚአብሔር ያውቃል። በእውነት ነው የምለው፣ እግዚአብሔር ያውቃል። ሰው አያውቀኝም፣ ሰው አያየኝም፣ ጓደኛ የለኝም፣ ዘመድ የለኝም፣ ሰው የሚጠጋበት ተስፋ የማደርገው የለኝም የምትል ሰው ስማኝ፣ እግዚአብሔር ከአንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። እግዚአብሔር ሊረዳሽ፣ ሊያግዝሽ እግዚአብሔር እርሱ ካጠገብሽ ነው፣ ካጠገቤ ነው። ክብር ለእግዚአብሔር ይሁን። ይህን መልእክት የምትሰሙ ወገኖቼ በዚህ ዓመት የእግዚአብሔርን መልካምነት እንድታስቡ ፈልጋለሁ። የእግዚአብሔርን ምሕረት እንድታስቡ፣ የእግዚአብሔርን ቸርነት እንድታስቡ። በእውነት እግዚአብሔር አምላክ ሲረዳችሁ፣ ሲያግዛችሁ የተሻገራችሁበትን የኋላ ታሪካችሁ እንድትገነዘቡ፣ እንድታስቡ ፈልጋለሁ። ትላንት ረዳ እግዚአብሔር፣ ዛሬም ታማኝ፣ ነገም ታማኝ፣ ይረዳል፣ ያግዛል፣ ያሻግራል። ጌታ ስሙ የተባረከ ይሁን። ሃሌሉያ! ተባረኩ።